ብራን እንዴት ናችሁ? በትሬድ ሪካፓችን በዴሊ ትሬድ ሪካፓችን ተመልሰን መጥተናል። ዛሬ ሪካፓችን የሚሆነው ስለ ጂዩ ነው፣ ስለ ፓውንድ ነው። ዛሬ የገባነው ትሬድ ቀኑ ሐሙስ ዕለት ነው እና ይህን ትሬድ ሪካፕ ዛሬ እንቀጥላለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን እየተጫናችሁ በየሳምንቱ የሚለቀቅላችሁን ይህን ትሬድ ሪካፕ መከታተል ትችላላችሁ። ሌትስ ጎ ፋሚሊ። እንግዲህ ዛሬ ፓውንድን ነው የምናየው። ፓውንድ እንደምታዩት ሰኞ ከከፈተ ሰዓት ጀምሮ ይኸው ሰኞ እዚህ ጋር ነው የከፈተው፣ ዳውን ትሬድ ላይ ነው ያለውና አብዛኞቹን ፌር ቫልዩ ጋፖች ምናምን እየተከበሩ አይደለም ምናምን ነገርና ለትሬድ ትንሽ አስቸጋሪ ሆኖ ነበረ። እዚህ ጋር የፎር አወር ፌር ቫልዩ ጋፕ ትንሽ ታፕ ተደርጓል፣ ነገር ግን ኮንፊርሜሽን አልነበረውም፣ ታፕ ብቻ ነው ያደረጋት። እዚህ ጋር ዴሊ ፌር ቫልዩ ጋፕ አለን፣ ነገር ግን እሷም አልተከበረችም እና እሷም ሳትከበርልን መጣን። ከዛ በኋላ ሐሙስ ዕለት ነበረ። ሐሙስ ዕለት እቺኛዋን ሮብለት እቺኖር እዚህ ጋር ኦርደር ብሎክ ነበረች የፎር አወር እዚህ ጋር ላስት ቡሊሽ ካንድል እቺ የፎር አወር ኦርደር ብሎካችን ነበረች። እሷን ኦርደር ብሎክ መጥቶ ሚቲጌት አደረጋት። እሷ ሚቲጌሽን ካደረገልን በኋላ እዚህ ጋር ቀኑ ሐሙስ ዕለት ሐሙስ ልክ እቺ ነገር ናጥፋትና እንደ አዲስ እናሳምረዋለን። የኔ ቪዲዮ ዛሬ የምሰራላችሁ ትላንትና ታርጌት ሂት አላደረገም ነበረ። ያው ባለበት ሁኔታ ደግሞ በመነጋታው ቀን ይመጣል ብዬ ስላሰብኩ ነው። ዛሬ ቀኑ አርብ ነው እንደምታዩት። አርብ ዕለት ግን ያው ሂት አድርጎታል። ያለውን ነገር እኔ እዚህ ጋር የሐሙስ ዕለት ሌሊት በተከፈተበት ሰዓት ፎር አወር ፌር ቫልዩ ጋፕ ሰጥቶን ነበረ። እዚህ ጋር እንደምታዩት የፎር አወር ፌር ቫልዩ ጋፕ ነበረች። እዚህ ጋር እቺን ፌር ቫልዩ ጋፕ ነበረ ስጠባበቅ የነበረው። እቺን ፌር ቫልዩ ጋፕ መጥቶ እዚህ ውስጥ ኮንፊርሜሽን ከሰጠን ነበር ትሬድ ልገባ የነበረው። እሱን አብረን እናያለን። ኦኬ እሺ፣ ወደ 1 ሚኒት እንሂድ። ምክንያቱም የፎር አወር ፌር ቫልዩ ጋፕ ስለሆነ ወደ 1 ሚኒት እና 3 ሚኒት ነው ብዙ ጊዜ ኮንፊርሜሽኖችን የምጠብቀው። 5 ሚኒትም አፍተር ኦል አንዳንዴ መጋባባቸው ጊዜዎች ይሻሉ እና ይህ ትሬድ ትላንትና ምንም ማለት በሚቻል ሁኔታ ነው ሙሉ ሳምንቱ አንድ ያገኘዋት በከረንሲ ላይ እቺ ናት እና ባለፈው ጎልድ። ከዛ ውጪ ሙሉ ሳምንቱን ኢንትሪ ሳይኖረን ነው የከረም ነው፣ ያለ ኢንትሪ ነው እስከዛሬ የደረሰው ማለት ይቻላል። እና እዚህ ጋር 1 ሚኒት ቻርቷ ስለራቀች ነው ጋይስ። እና ኦኬ እሺ፣ እና እዚያም እንደተፈጠረ ላሳያችሁ ያሉትን ነገሮች። እዚህ ጋር ኤሻን ይኸውና፣ ይሄኛው እዚህ ጋር ያሰመርኩት የፎር አወር ፌር ቫልዩ ጋፕ ነው። የፎር አወር ፌር ቫልዩ ጋፕ ነው። ይሄ ደግሞ የኤዥያን ሴሽን ሊኩዊዲቲ ይኸውና፣ እዚህ ጋር የኤዥያን ሴሽን ሎ ሊኩዊዲቲ፣ እዚህ ጋር ሃይ ሊኩዊዲቲ ያለ ፕላስ ደግሞ እነዚህ አይነት ነገሮች ፌር ቫልዩ ጋፕ እንኳን እዚህ ጋር ባይሰጠን ኖሮ ፌር ቫልዩ ጋፕ ባይሰጠን ኖሮ እና ከላይ ምንም የምንጠብቀው ነገር ባይኖር የምንጠብቀው የኤዥያንን ሴሽን ሊኩዊዲቲ ስዊፕ አድርጎልን የኤዥያን ሴሽን ሊኩዊዲቲን ስዊፕ አድርጎልን ስትራክቸሩን ሺፍት እስኪያደርግ ነው የምንጠብቀው በኮንፊርሜሽን ማለት ነው። እና እዚህ ጋር እንደምታዩት ነው ይህ የፎር አወሩ እዚህ ጋር ፕሪሚየሙ ነው። ይሄ ፕሪሚየሙ ያው ከዚህ ግማሹ በላይ ፕሪሚየም ነው። እዚህ አካባቢ እስኪገባልን ነበር የምንጠብቀው፣ ግን ፓውንድ ነው። ፓውንድ ብዙ ጊዜ ሪትሬስመንት ሲያደርግ ኦር ደግሞ ፌር ቫልዩ ጋፖችን ሲያከብር በጣም ዲፕ እየገባ ነው። ኢዩ ቢሆን በትሱ ነው ወይም ደግሞ ፕሪሚየሙ ላይ ገብቶ ይወጣል ምናምን ነገር ግን ፓውንድ ሲሆን በጣም ነው ዲፕ እንደዚህ እየገባ ሪትሬስ የሚያደርገውና ምልላችሁ ነው። እዚህ ጋር ኦኬ እዚህ ጋር ስጠብቅ የነበረው ነገር ያችሁ እዚህ ጋር መጣች፣ ስዊፕ አደረገች፣ መጣች ድጋሚ እዚህ አካባቢ ማለት ነው ስዊፕ አድርጎ
ስትራክቸሩን እስኪ ቀይር ነበር የጠበቅኩት። ነገር ግን እንደዛ አላደረገም። በጣም በኃይለኛው ነው ሄደው። እዚህ ጋር እንደምታዩት መጣ። የ4 ሃወሩን ፌር ቫልዩ ጋፕ በኃይለኛው ጥሶት ሄደ። መጣ ድጋሚ እዚህ ጋር መጣና እዚህ ጋር ያው የ1 ሚኒት ፌለር ስዊንግ አለች። እቺን ሊኩዊዲቲ ያላወጣችልን ማለት ነው። ከዛ እሷ መጣችና እዚህ ጋር ምን አደረገች? ማርኬት ስትራክቸሩን ሽፍት አደረገች። እዚህ ጋር ማርኬት ስትራክቸሩን ሽፍት ስታደርግ እኔ ያደረኩት ነገር ምንድነው መሰላችሁ? በዚህኛዋ 1 ሚኒት ኦርደር ብሎክ ምክንያቱም በኃይለኛው አግሬሲቭሊ ነው ወርሳች የዘጋውና እቺኛዋ እንደምታዩት እቺኛዋ ማለት ነው አሁን ያሰመርኳት የ1 ሚኒት ኦርደር ብሎክ መጣ ሚቲጌት ተደረገች። እሷ ሚቲጌሽን ብሎክ ላይ ብዙ ጊዜ ሚቲጌሽን ብሎክ ላይ ቆንጆ የሆነ ትሬዶችን ኦር ደግሞ ሞር ያለንን እንትን ኮንፊርም የሚያደርግልን በደንብ ነው ኮንፊርም የሚያረጋግጥልን እና ቆንጆ የሆነ ትሬዶችን ሴፍ በሆነ መንገድ እንድንገባ ያደርጉናል። ሚቲጌሽን ብሎኮች ላይ እንደዚህ ኦርደር ብሎኮች ላይ ምናምን የሚመጡ የኢንትሪ ሞዴሎች ማለት ነው። እና እዚህ ጋር እቺ ፌል አደረገች። እዚህ ጋር እንዳልኳቸው ኦርደር ብሎካችንን መጥቶ ሚቲጌት አደረገ። ትንሽ ቹፕ ሆኖ ነበረ መጣ። እነዚህ ሊኩዊዲቲዎች የ1 ሚኒት ሊኩዊዲቲዎች አስወጣልን። ከዛ ድጋሚ መጥቶ ማርኬት ስትራክቸሩን ሽፍት እዚህ ጋር አደረገልን። ማርኬት ስትራክቸሩን ሽፍት እንደምታዩት በኃይለኛው በዊክ ነው ሪጀክሽን ነበረውና በዊኩ ፓርትም በደንብ ነው የዘጋው። እንደምታዩት በቦዲ በደንብ አሳምሮት ነው የሄደው ምናምን ነገርና እኔ የጠበቅኩት ምንድነው እዚች ጋር የ1 ሚኒት ብሬከር ብሎክ ላስት ዳውን ካንድል ማለት ነው ኦር ደግሞ ቤሪሽ ካንድል እሷን መጥቶ ኢንትሪን ወስደው እሷ ጋር ነው። ከዚህ በፊትም ሳወራ ሰምታችሁኝ ከሆነ እቺን የምታዩዋትን የ1 ሚኒት ብሬከር ብሎክ እንደ ኢንትሪ ተጠቀምኳት። እሷን ነው እንደ ኢንትሪ ተጠቀምኳት። ስቶፕ ሎሳችን እዚችኛዋ የ1 ሚኒት እቺ ስዊንግ ሃይ ነው። ምክንያቱም አሁን ስለዚች ነገር ባለፈው ነግራችኋለሁ ብዬ ሳልነግራችሁ ነው ረስቼ የወጣሁት እና ቪዲዮ የረዘመ ስለመሰለኝ ነው። እና እዚህ ጋር ምን አለ መሰላችሁ አሁን በጣም የ1 ሚኒት እንደዚህ ስቶፕ ሎስ ታስቀምጡ ምናምን ነገር ታይት የሚሆንበት ምክንያት እዚህ ጋር መጥቷል፣ ኮንፊርሜሽኑን ጨርሷል፣ እዚህ ጋር ሊኩዊዲቲ ወስዷል፣ ማርኬት ስትራክቸር ሽፍት አድርጓል። መጥቶ እዚህ ጋር ያለ ሊኩዊዲቲ ሊያስወጣ ከመጣ ከዚህ በላይ ከመጣ ምንድነው ላይ ያደርገው? ስትራክቸሩን ሽፍት ነው የሚያደርገው። ኦር ደግሞ ዳውን ትሬንድ ላይ ከነበረ ወደ አፕ ትሬንድ ሊገባ ነው ማለት ነው። ለዛም ነው እኔ ከዚህ በላይ ማልሄደው እርግጠኛ ነኝ። ያው አይስቲ ትሬደሮች እንደዛ ነው የሚያስቀምጡት። ምክንያቱም እኛ ማርኬት ስትራክቸርን ሽፍት ከዚህ በላይ ከመጣ ሊኩዊዲቲ ሊወስድ አይደለም። ምክንያቱም እዚህ ጋር ያለውን የ1 ሚኒት ሊኩዊዲቲ ወስዶታል። እቺኛዋ ፌል አድርጋለች። አዎ ፌል አድርጋለች። ግን ቢሆንም እዛ ሚቲጌሽን ብሎክ ላይ ሰጥቶናል ሌላ ኢንትሪ እና እቺ ናት የኔ ስቶፕ ሎስ ማስቀምጥባት እና እንደምታዩት በተደጋጋሚ ነበረ ኢንትሪ ጋር ሲመጣ የነበረው። ያው ትንሽ አዛ የሆነ ቀን ነበረ። ለንደን ብዙ ሰዓቱን በቾፒ ነው የነበረውና የሆነ ሰዓት ነው አግሬሲቭሊ እየወረደ የነበረው። ኦኬ እሺ ታርጌት ያደረኩትን አሳያችኋለሁ እና ደግሞ ለምን ዛሬ ትላንትና ቪዲዮ እንዳልሰራውላችሁና ዛሬ ለምን እንደሰራውላችሁ በዛውም ላሳያችሁ። እዚህ ጋር ፎር ሃይ ስንገባ የፎር ሃወር ካንድላችን ነው ታርጌት ያደረኩት። ያም ኢንትሬም 4 ሃወር ፌር ቫልዩ ጋፕ ነው። ኢንትሬም 4 ሃወር ፌር ቫልዩ ጋፕ ነው። ፕላስ ደግሞ ኤግዚስት የሚሆነው እንደዛ ነው። ብዙ ጊዜ የ1 ሃወርን እና የ4 ሃወርን ስዊንጎች ነው የምጠቀመው ለኤግዚት እና እንትኗ ተሸፈነች እና እዚህ ጋር ላሳያችሁና እናስተካክላታለን። እቺ ነበረች ታርጌቴ እቺኛዋ ማለት ነው። እዚህ ጋር ነው ታርጌት ያደረኩት የነበረው። እቺን ሊኩዊዲቲ የ4 ሃወር ስዊንግ ሎ ሊኩዊዲቲ መጥቶ እሷን ቴስት ያደርጋታል ብዬ ነበረ። ትላንትና እዚህ ጋር ነው ትላንትና ማታ እዚህ ጋር ነበረ። እዚህ ጋር አልደረሰም፣ ትንሽ ነበር የቀረውና ሳይደርስ ተመለሰ። እኔም ያው አልዘጋውትም፣ ምክንያቱም ገና ብዙ ወደ ላይ ይቀረዋል ብዬ በማሰብ ስቶፕ ሎሴን ያስቀመጥኩት ኢንትሪ ላይ ያስቀመጥኩኝና ኢንኬዝ ብዬ ፓርሻልም አልወሰድኩበትም፣ ግን ብሬክ ኢቭን ለማድረግ ስቶፕ ሎሴን እዚህ ጋር ያስቀመጥኩት ሴፍ ሆኖ ለማደር። ያው ፖዚሽን ከፍተን እንግዲህ በሰላም ማደር ትንሽ ይከብዳል። ስቶፕ ሎስ አችንን ብሬክ ኢቭን ላይ ሳናደርግና እዚህ ጋር መጥቶ ቴስት ስላላደረጋትና ዛሬ ያደርጋታል ብዬ ስላሰብኩኝ እንደዛ ነው ያደረኩት። ከዛ በኋላ ኦኬ ማታ የቱ ጋር ሆኖ እንዳደረ ላሳያችሁና
ቪዲዮን ዛሬ የሰራሁበት ምክንያት ነግሬያችኋለሁ። መጀመሪያ ይኸውና ታርጌቴን እዚህ ጋር ነው ብያችኋለሁ። እዚህ ጋር ነበር ታርጌቴ፣ ነገር ግን ትላንትና እዚህ ጋር ደርሶ ነው የተመለሰው። እዚች ጋር ማለት ትንሽ ነበር፣ በጣም ትንሽ ነበር የቀረው። እስከዛሬ እንድጠብቅ ያደረገኝ ምክንያት እሱ ነው። እንደምታዩት በጣም ወደ ግማሽ አካባቢ ሄዶ ነበረ። ነገር ግን ያው ስቶፕ ሎስም አልነካልኝም። ነገር ግን ፋይናሊ አይ ሂት ዘ ቲፒ። ዛሬ ነው ቲፒን ስማሽ ያደረኩት እንደምታዩት እና ቆንጆ ትሬድ ነበረ፣ ጸዴ ትሬድ ነበረ። ወደ 114 ሪዋርድ ሬሾ በረው። ያው ብዙም እውነቱን ለማውራት ግን በትልቅ ሎት ሳይዝ አይደለም የገባሁት፣ ምክንያቱም ማርኬቱ በጣም ቹፒ ስለነበረ ጀስት ትሬዱ እያየሁት ከሚቀር በሚል በጣም በትንሽ ሎት ሳይዝ ነው የገባሁት እና ብዙ አይደለም። እንዲህ ብዙ ሪዋርድ ሬሾ ስታዩ ብዙ ብር እያገኘን አይደለም፣ በጣም ትንሽ ብር ነው። እና ምን ልላችሁ ፈልጌ ነው፣ ሪዋርድ ሬሾ ልክ ናችሁ እዚህ ጋር እንደምታዩት በጣም ብዙ ነው። ነገር ግን በጣም በትንሽ ብር ስትገቡት በዛው ልክ ነው ሪዋርድ ሬሾአችሁ የሚቀንሰው እና ብዙም አይደለም ለማለት ፈልጌ ነው። ዛሬ ኢንትሪ አልሰጡንም፣ እንግዲህ ኢንትሪ አልሰጡንም የነበረው እዚህ ጋርም እያየኋቸው ነበረ። ሴሽንሊቲ እንዲወሰድ ፈልጌ ነበረ። ያው እንደምታዩት ኤዥያን ታፕ ተደርጓል፣ ነገር ግን ኢንትሪ አልነበረውም። ያየሁት ነበረ እኔ ማርኬቱን ቀድሞ። ግን የኤዥያን ሎን ስላወጣም ጭምር ምናምን ነገር አለ አይደለ፣ ትንሽ ውዝግብግብ ስላደረገኝ ነው ይሄን ትሬድ ያልወሰድኩት። ፋሚሊ እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይሄን ብታስተካከል፣ ይሄን ብትጨምር፣ ይሄን ብትቀንስ ብላችሁ የምታስቡትን ነገር በኮሜንት ንገሩኝ። በኮሜንት ሴክሽን ላይ ስለምን እንዳወራ ትፈልጋላችሁ፣ ስለምን እንደነግራችሁ ነው የምትፈልጉት። እንግዲህ ወደፊት ሌላ ቪዲዮዎች ይኖሩናል ከትሬድ ሪካፕ ባሻገር ስለ ኢሞሽናል፣ ስለ ሳይኮሎጂ፣ ስለ ሪስክ ማናጅመንት ጭምር ብዙ ነገር እናወራለን። ሪስካችንን ምን ያህል ማኔጅ ማድረግ እንዳለብን፣ ሪስካችንን በምን ያህል ፐርሰንት ነው። እኔ ሲጀምር የሰራው ትልቅ ስህተት ነበረና ልክ ትሬድ የጀመርኩ ሰዓት በጣም ትልቅ ሎት ሳይዞችን ነበር የሚይዘው። ምንም ሪስክ ማኔጅመንት አልነበረኝም። ትምህርቱን ተምሬያለሁ። ነገር ግን ሪስክ ማኔጅመንት ላይ ይሄ እንዴት ነው ፈጣን ገንዘብ ስፈልግ ስለነበረ በጣም ብዙ እንትኖችን አጥቻለሁ። ፕሮሰሱን አልነበረም የፈለግኩት እኔና። ነገር ግን ፎሬክስ ፕሮሰስ ነው፣ መጀመሪያ ራሳችሁ ላይ መስራት አለባችሁ ምናምን ነገር እና ጋይስ ወዳችኋለሁ። እስከ ቀጣይ ቪዲዮ እስክንገናኝ ፒስ አውት።